ኢትዮጵያ ውስጥ ብዙ ተናጋሪ ያለው ቋንቋ ምንድነው? ጀምራለሁ። ኢስታንቡል። ጌምስ ሬዲ ናችሁ? Yes sir. ጠቅላላ እውቀት ነው የሚሆነው። መልሳችሁን በ6 ሰከንድ መልሳችሁ ለኔ ታሳዩኛላችሁ። እሺ የመጀመሪያው ጥያቄ የቱርክ ዋና ከተማ ማን ትባላለች? ወይኔ ሰከንዳችሁ አልቋል። መልሳችሁን አሳዩ። እሺ ቴዳ ኢስታንቡል። እሺ ቱርክ ራሷ የቱርክ ዋና ከተማ እሺ አይደለች? እሺ ኢስታንቡል። ሁላችሁም አልመለሳችሁትም። እሺ ሁለተኛ ጥያቄ ስልክን የፈጠረው ሰው ስሙ ማን ይባላል? እየቆጠረ ነው ሰከንዱ። መልሳችሁን ቶሎ አስፍሩ። እሺ እንዴ አልቋል ደቂቃችሁ። ኤደን ወይኔ እኔ ምን አውቃለሁ? ሄድሰን ያልኩት ነው። ኤድሰን እሺ ያልጻፈ ሰው ኢሊሚኔት ይደረጋል። ስለዚህ ትቀነሳለች ቃል ማለት ነው። እሺ ቶማስ ላለመውጣት ነው ባይዘው። እሺ ቶማስ እሺ እኔም ላለመውጣት ቶማስ ኤድሰን ያልኩት ግን ማን ነበር? እሺ አስታወስኩት። በእናትህ እሺ ማን ጮኩልታ ዲፖል። እሺ ስለዚህ አልተመለሰም። አሌክሳንደር ግራም ቤል ነው። እሺ ለጥምቀት ፋሲለደስ ካልን ለገና ምን እንላለን? ማለት አልገባኝም። አንዴ ለጥምቀት ፋሲለደስ ይከበራል ካልን ለገና ምን እንላለን? ሰከንዳችሁ አልቋል። አሳዩ። አዲስ አበባ ዋዜማ ቦታ ነው ያልኩት። የገና አባት የለበታል ምንድነው? ጥምቀት ለገና ጥምቀት አሁንም ሁላችሁም ዜሮ ናችሁ። ኢትዮጵያ ውስጥ ብዙ ተናጋሪ ያለው ቋንቋ ምንድነው? ጀምሬያለሁ። መልሳችሁን እስኪ ያሳዩን። እሺ ተናገረ። ማን? ኦሮሚኛ። እሺ አፋን ኦሮሞ ነው። ኢትዮጵያ ውስጥ ብዙ ተናጋሪ ያለው። እሺ አንድ መልሳችሁ ተርፈናል ይላል። እሺ